ሰላም ሰላም የኤቢ ጌመር ፕሮ ቤተሰቦች እንዴት ናችሁ? በዛሬ ቪዲዮ ይዤላችሁ የመጣሁት አዳዲስ ነገሮች የመጡ ተጫዋቾች ብዙ አይነቶች አሉ ማለት ነው። ከነሱ ውስጥም እና እንዴት መውሰድ እንደምንችልና ትሬንድ የሆኑ ተጫዋቾች አብዛኛው ጊዜ ወይ በቲክቶክ ወይ በሶሻል ሚዲያ በሰሙ እነዚህ ሰማያዊ ተጫዋቾች እንዴት መውሰድ እንደምትችሉ እና በቀላሉ ተጫዋታችሁ ወይም በዶላር እንዴት መውሰድ እንደምትችሉ እነግራችኋለሁ ማለት ነው። እና ቪዲዮን ከመጀመር በፊት ላይክ፣ ሰብስክራይብ በማድረግ የኤቢ ጌመር ፕሮ ቤተሰቦችን ቻናል መቀላቀል ትችላላችሁ ማለት ነው። ይመጣችሁ ወደ ቪዲዮ። በመጀመሪያ እነዚህ ትሬንድ የሆኑ ተጫዋቾች ወደ 84 80 ተጫዋቾች ከነሱ አግኝቶ እንዴት ማግኘት እንደምንችል እነግራችሁ ማለት አግኝት ማለት ነው። ፖይንት ካለ ከነዚህ ተጫዋቾች ውስጥ ወደ ከ12 ተጫዋቾች አንዱን መርጦ ይሰጠናል ማለት ነው። እና በጣም አሪፍ ተጫዋቾች ናቸው ማለት ነው። እና ይሄን አግኝቱን እንዴት ማግኘት እንደምንችል እነግራችኋለሁ ማለት ነው። እና አንደኛው ይሄን አግኝት ማግኘት የምንችለው አንደኛው መንገድ በዶላር ከፍለን በፔመንት ጉግል ይስጣል እና ውስጥ ፔመንት ከፍለን በዶላር ማግኘት እንችላለን ማለት ነው። ሁለተኛ ነገር ደግሞ እና በዶላር ሳይሆን ኖርማል በጨዋታ ተጫውተን መውሰድ የምንፈልግ ከሆነ እንዴት መውሰድ እንደምንችል እነግራችሁ ማለት ነው። እና ጥቂት ቀን የቀራቸውና እናንተ ተጥናችሁ ትሄዱ ማለት ነው። አንደኛው ነገር እላዩ ጋር ነው ማለት ነው። በቀስ በቀይ እያረኩኝ አሳያቸው ነው። ቪዲዮ ገባና እነዚህ ቶሎ ቀድሞ የጀመረ ሰው ምናምን አሁን እኔ 2 ቀን ከምናምን የቀረኝ ይሄ ሲዝን ላይ ያልሆነ በሳምንት ነው በሁለት ሳምንት ይቀየራል መሰለኝ። እና ተጫዋቷቸው እናንተ አሪፍ እቺ 2 ቀን የቀረች ሆነ እና በሲስተም ደርሶ ሲጨርሱ እዚህ ጋር ድሪ ማግኘት ተሰጣቸው እዚህ ጋር ማለት ነው። ታችሁ ጋር 21 ቁጥር ጋር ማለት ነው ስለሰጣቸው እና በጣም አሪፍ ነው፣ ተጠቀሙበት። እና ሌላኛው መንገድ አዲስ የመጣ ነገር ያለው እዚህ ጋር ኢቨንት አለ። ዲሊት ኢቨንት ውስጥ ይሄኛው ውስጥ ይሄኛው እና ጥቅሙን አብዛኞቻችሁ አላወቃችሁትም። በጣም አሪፍ ነው፣ ተጫውቷችሁ ቶሎ በተጫወቱ። ያሁኑ ግን አሪፍ አድርገውታል። እኔ መጀመሪያ ይሄኛው 340 ከመሆኑ በፊት 90 ነበር፣ በ90 ሳንቲም ነበር ቻሌንጅ የገጠመው ማለት ነው። እና ጋይስ ተጫዋቾች ቀላል አይደለም፣ በጣም ከባድ ናቸው። ግን ሳንቲሙ ምንም እናንተ ትጨርሷቸው እንዳችሁ ጊዜም ስለሚሰጣችሁ ስለሚኖራችሁ አሪፍ ነው። ይሄንም ተጫወቱ ላለው እና አሁን 340 ቶሎ ፖይንት ተጨረስኩኝ። ይሄው ከ2 ቀን በኋላ ምናምን ድጋሚ ይሄኛው ይጀመራል ማለት ነው። ያኛው የ90ው ጨርሼ ስለነበር አስቆይቶኝ ነበር እና ይሄው ከ2 ቀን በኋላ ይከፈታል ምናምን ይታችሁ ጋር አለ ይታያችሁ ከሆነ እና እሱ ጋር አለ። ሌላ ደግሞ እነዚህን ካሸነፈ ምን አይነት ጥቅም እናገኛለን የሚለው እንግዲህ አንደኛ አሪፍ ፖይንት ከሰበሰብን ከትንሹ ስንጀምር ትንሹ እቺ 15 ፖይንት ከሰበሰብን 35 ሳንቲም እና እቺ ሄልዝ ምልክቷን ሰጠናለች ማለት ነው። የተጫዋቾች ስለምቦናቸውን አሪፍ ያሳድግልናል ማለት ነው። ሁለተኛ ነገር ደግሞ 34 ፖይንት ነው። 34 ፖይንት የሚሰጠን ደግሞ እቺ ሰማያዊ ተጫዋቾች ከ70 እስከ 80 የሚደርስ ተጫዋቾች ይሰጠናል ማለት ነው። በአንደኛ ደረጃ ደግሞ የማሳያችሁ 42 ፖይንት ከሰበሰባችሁ እቺን አገኘ ይሰጣችኋል ማለት ነው። እንደምን ላለመሸነፍ ሞክራችሁ እቺን አገኘ ቶሎ መውሰድ ትችላላችሁ እና 1500 ብር በጣም አሪፍ ጥቅም አለው እና እሱን መውሰድ ትችላላችሁ። አሪፍ ነው። ሌላው ደግሞ በመቀጠል ማሳያችሁ እነዚህ ምናምን አሪፍ ተጫዋቾች ነው የምለው በጣም አሪፍ ናቸው። እነዚህ አገኘቱ ሰማያዊ ተጫዋቾች ትሬንዶች በጣም ገኑ ታዲያ ሶሻል ሚዲያ ላይ ምናምን አሪፍ ናቸው እና ውሰዷቸው ነው የምለው። ሌላው ደግሞ አንድ ወንድማችን ባለፈው ለኮሜንት ላይ እንዴት ነው ተጫዋች የሚሸጠው ምናምን ብሎኛል እና የሚሸጥበት መንገድ አሳያለሁ ማለት ነው። መጀመሪያ ከመሸጣችን በፊት እዚጋ ትራንስፈር የሚለው ውስጥ እንገባና ከታች ማኔጅ ላይ የሚለው አለ እሷን አንድ ክሊክ እናደርጋለን። ክሊክ ካደረግን በኋላ እኔ ለምሳሌ አንድ መሸጥ ፈልግ ከዚህ ተጫዋቾች መርጬ መሸጥ ይፈልግ እነጥቀዋለሁ። ለፊቸር እዚጋ ፊኒስኮች የሚለው አለ እሱ ውስጥ ስነካ ይሸጥልኛል ማለት ነው። እና እሱን ከሸጠልን በኋላ ምን አይነት ጥቅም እናገኛለን ምናምን የሚለውን በሌላ ቪዲዮ እነግርሃለሁ ማለት ነው። እና የሸጥከውንም ተጫዋች ሳንቲም ካለ መመለስ የምትፈልግ ከሆነ እዚህ ጋር በሁለት
ዳይመንድ ከፍለህ መመለስ ትችላለህ ማለት ነው። እና በእንደዚህ አይነት መንገድ ቀላል ነው ማለት ነው። እና የዲቪስ ፋሚሊዎች የማታውቁት ነገሮች ምናምን እንዴት እንደሚፈታ ካስቸገራችሁ ኮሜንት ላይ ጠይቁ። 100% የሚሆኑ ቻናሎች ሰብስክራይብ ላይክ ሳያደርጉ ነው እና እናንተ ላይክ ሰብስክራይብ አድርጋችሁ ቤተሰቦች የሚችላላችሁ እና ቪዲዮ ቶሎ እንዲደርሳችሁ አካውንት ተከተሉ።